አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ሰላማችሁ ብዝት ይበልልኝ እና ውዶች ሰብስክራይብ፣ ላይክ እያደረጋችሁ አትለፉ። ላይክ አድርጉ። ቪዲዮን ካያችሁት ላይክ አድርጉ፣ ሰብስክራይብ አድርጉ እና ሁልጊዜ እንደምናገረው አያስከፍልም። ላይክ አድርጉ በቀንነት አዲስ ጀማሪ ስለሆን አሳድጉን፣ አበረታቱን ማለት ነው። እና ዛሬ የመጣሁት ማለት ነው ለውድ እህቶቼ መልእክት አለኝ። መልእክቴ ምንድን ነው ማለት ነው? እኛ አረብ ሀገር ያለን ሴቶች እንቅልፋችንን አተን ጊዜያችንን አተን ደክመን ለፍተን ማለት ነው አንድ ነገር ያስፈልገናል ሀገራችን። አንደኛ ብር፣ ስራ መስሪያ። በመጀመሪያ ደረጃ ገንዘብ ያስፈልገናል። ገንዘብ ከሌለን ምንም አይወደንም። ይቺ ነቃላ መጣች፣ ይቺ ቆርቆሮ ነው የምንባለው ማለት ነው። ጮህ ብለህ የአረብ ሀገር ሴት ሂዳ የመጣች ሴት ስታወራ ይቺ እኮ ነቅላለች፣ ይቺ እኮ አረብ ሀገር ነቃላ ናት ነው የምንባለው። ስለዚህ ገንዘብ መያዝ አለብን ማለት ነው። ብዙዎቻችን ቤት ላይ ነው የምናፈሰው። ሴቶች ያው ቤት ስለሚያስፈልገን ማሻአላህ ቤት ዋና ነገር ነው። አለ ቤት አይሆንም፣ ግን በአግባቡ ቢሆን ጥሩ ነው። ቤት 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 ምናምን አሳምረን ባዶ እጃችንን መግባት የለብንም። እንደኔ ማለት ነው። ቤትን በመጠኑ ከሆነ ጊዜ ከመጨረስ ገብተን ወረት ይዘን መግባት፣ ስራ መስራት። ብዙ አይነት ስራ አለ። ገንዘብ ላለ ሰው ኢትዮጵያ ማለት ነው ስራ የለም ስራ የለም ስራ የለም ይባላል። ላ ስራ አለ። ብዙ ነገር ሙያ መማር ይቻላል። ሲንጀር በጣም ብዙ ነገር መማር ይቻላል። ግን እኛ እንማርም ማለት ነው። ቁጭ እንላለን፣ ያለችን እንጨርሳለን። ልጄ ትዴግና አረብ ሀገር እንሄዳለሁ፣ ልጄ ለእናቴ ሰጥቼ አረብ ሀገር እሄዳለሁ ነው የምንለው። ያለን እንጨርሳለን። ስንመጣ ደግሞ ብር አንይዝም። ቤት ሰርተን እንመጣለን። እዛው 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 ቤት ላይ እናደርጋለን። ማሻአላህ ቤት ሲያምር ጥሩ ነው። ቤታቸውን ያሳመሩ ልጆች እኔ አድናቂያቸው ነኝ። ግን ነገ ደግሞ ዙረን እንዲያንሄድ ገንዘብ መያዝ አለብን። እቃ ብዙ አትግዙ፣ እንደኔ ማለት ነው። እቃ ያስፈልጋል ልትሉ ትችላላችሁ፣ ግን እቃ ብዙ አትግዙ። በቃ ኢትዮጵያ ማለት ነው 4-5 ተከፋች ቡፌ ይሰራል። ገብቷችኋል? ያ ቡፌ ማለት ነው ድርድር ይላለቅ። አመት ውስጥ የማይወጣ ቃል ቡፌያችን ውስጥ አመት ውስጥ አመቱ ሙሉ የማይሰራበት ተቀመጠ ቁጭ ብሎ እንደ ሐውልት ተገዝቶ ማለት ነው። እና ስራ ኢትዮጵያ ላይ ስራ ነው የሚያዋጣው። ብዙ አይነት እንጀራ ጋግሮ መሸጥ ያዋጣል። ያው እሳት ለበለበኝ ደከም ከመዳን ፊት አይበስም። የላ ተዓሊ ከምንባል አይበስም ወላሂ። እኔ ማለት ነው በጣም ምረር ስልችት ያለኝ ቀይ እንቅልፍ ሰዓት የለ ሲያማይታረፍ እኛ እንታረም መሄድ መንጣት መሄድ ብቻ ከባድ ነው። እና ወዶቼ ከዚህ ሁሉ ማለት ነው ተመልሶ ተቃልሶ ከመሄድ ገንዘብ እንያዝ፣ በአግባቡ እንጠቀም። እህቴ ወንድሜ ብትል ነገ እኛ ማለት ነው እኛ ሰርተን ከተለወጥን ማንም ያከብረናል። በጠንቅ ተገኘን ማንም ያከብረናል። ሂደን ተተር መጠመን ከእግራቸው ስር ካልጠፋን ማለት ነው አርገንላቸው ነገ ይሰርጉናል። ምን አድርግሽልና እንደምንባል ይሄ አይቀርም። ስለዚህ ከዚህ ሁሉ ማለት ነው ገንዘባችንን መያዝ ነው የሚያዋጣው እና ማለት ነው ወላሂ እዚህ አረቦች እንደፈለጉ ከሚያሽከረክሩን ገበያ ለገበያ ማለት ነው ሳሙና ሱቅ በደረቴ ዘርግቶ ቲሸጥ የዋለ ሰው ይበልጠናል። ከሰዓት ሂዶ ያርፋል። ገብቷቸዋል። ከሰዓት ሂዶ ያርፋል። እኛ ግን ከሰዓት ማናርፍ ከጧት ማናርፍ እንቅልፍ የለም። አላርም ይጮሃል። በጣም ከባድ ነው። ብቻ አላህ ሰብሩን ይስጠን። አዲስ ለመጡትም ሰብሩን አላህ ይስጣቸው። አሁን አዲስ የሚመጡበት አልቻሉትም ወላሂ እንጃ ድሮ ይሻላል መሰለኝ። እና አሁን አዲስ የሚመጡት በተለይ እየከበዳቸው ነው። እና እንግዲህ ቆየት
ቀላል ነው። 4 አመት 5 አመት እንደሰራ ነው ይበቃናል ማለት ነው። ሴቭ አድርጉ፣ ብር የያዙ ጉዶቼ። የሚያዋጣን በቃ ገንዘባችን ብቻ ነው የሚያዋጣን ገንዘብ ብቻ ነው። ወላሂ ማንም ይጠላል፣ እናት አባት ራሱ ማለት ነው። ሂደሽ አመት ተቀመጭ፣ ሂጅ አመት ልቀመጥ፣ ማንኛችንም ቁጭ እንበል ፊቱን ነው የሚያዞረው። እስከ ልጅሽ ሂደሽ ነገ ባልሽ ከተፋተሽ ቁጭ ብትይ ፊቱን ነው የሚያዞረው። ገብቶሻል? እኔ ስላየሁ በእኔ አልደረሰም፣ ግን አይቼዋለሁ በብዙ ሰው። ተመልሶ ጥሎ ልጅ መንጣን ነው። ግን ገንዘብ ከያዝንስ አላወቅንበትም፣ ተበላን። ከዚህ በኋላ ያለውን ገንዘብ ያዙ። ወላሂ ገንዘብ ነው የሚያዋጣው። እና ውዶቼ የዛሬው መልእክቴ ይሄን ነው። ገንዘብ እንያዝ ነው። ብዙ ቃል ንግዛ። በጣም ቤት ላይ በጣም አለቅጣ እናብዛ። ዱንያ ነው፣ ገብቷችኋል? ዱንያ ነው ቤት የዱንያ ማረፊያ እስከሆነ ድረስ ማሻአላህ ሰፊ ቤት፣ ደህና ጎረቤት ተመኙ ብለዋል። ግን ደግሞ ተመልሰን እንደነር ሁለተኛ ሶስተኛ እየመጣን ነው። ደግሞ ተመልሰን ላለመሄድ ማድረግ አለብን። በቃ በመጠኑ አድርገን ወደ ሀገራችን መግባት አለብን። እቃም በትንሹ ነው የምላችሁ የኔ ውዶች። እና ቪዲዮውን ማለት ነው እዩልኝ ውዶች፣ ቪዲዮውን እዩልኝ። ምንም ብዙ ነገር የምላችሁ ነገር የለኝም። ቪዲዮውን እዩልኝ የኔ ውዶች። እና ዩቲዩብ ክፋቱ ነው። እኔ ሁልጊዜ ዩቲዩብ ክፋቱ ነው የምለው። ተጠቃሚ እየሆኑ ነው። እኔ አልተጠቀምኩም ገና እየሞከርኩት ነው። ወርም አልሞላም፣ ግን በጣም እየተጠቀሙ ነው። ገብቷቸዋል። ማሻአላ ቤታቸው ቁጭ ብለው ህይወታቸው መስመር እየያዘ ነው ዩቲዩብ ያላቸው ሰዎች። እና ወዶቼ ዩቲዩብ ክፋቱና እንስራ፣ አብረን እንደግ። ኢንሻአላህ ባላ ፈቃድ ሀገራችን ስገባ የቀን ውሏችን ሁሉን እንሰራል። ግን ዩቲዩብ ላይ ማለት ነው ቪዲዮ ለመስራት በጣም ይከብዳል። እየሰሩ ይሻላል። ግን እዚህ ቦታ ላይ ስለማይፈቀድ ነው እንጂ እንዲሁ ቁጭ ብሎ ማውራት ይከብዳል። ገብቷችኋል? እኔ እንጃ። እኔ አሁን በስንት ቀኔ ነው ሰብስክራይብን እያነሳብኝ ስለሆነ ቪዲዮ የጀመርኩት እንጂ በጣም ነው የሚያስፈራው ብዙ ለማውራት። እና ፍርሃት አያስፈልግም። እኔ ካወደ ደፍራለሁ። ቪዲዮ የምለቀው እየታየልኝ ከሆነ እለቃለሁ። ምንም መፍራት አያስፈልግም። ጎራ ዙረን መተን ባህር አቋርጠን ሌትለን አረብ ቤት እየፈረጥን አይደል? ምንም አያስፈራም። ምን አሉ መሰላችሁ ማለት ነው ሀራም ነው ሚዲያ ላይ አትውጪ፣ ሴት ልጅ ድምጿን የማታሰማ ከካሜራ ጀርባ ሆና ትስራ ተብሏል ያለችኝ እህት አለች። ግን መጣን አይደል ጎራ ዙረን የማናውቀው ወንድ ፊት አጎንብሰን ምግብ እያቀረብን አይደል? አረብ ፊት ማለት ነው። ስለዚህ ይሄን ብንሰራ ገንዘብ እስከሆነ ድረስ እንግዲህ አላህዬ ደግሞ እሱ ሆድ አዋቂ ነውና አላህ የተሻለ ነገር ከሰጠን እንተዋለን። የተሻለ ነገር እስከምናገኝ የሰው ልጆችን መስራት እየቻለ እርቦት ቁጭ ብሎ ከራበው ያ ሰው በጣም ሊካማ ነው ማለት ነው። ስለዚህ እንግዲህ ሁሉ አመት ተኖረ አይደል? ካሜራ ፍራቻ የሚሆን አለውቃት። ከዚህ በኋላ ግን መስራት አለብን ማለት ነው። ኢትዮጵያ መስራት አለብን። ኢትዮጵያ በነገራችን ላይ አለ ፕራንክ አያርግም። አለ ፕራንክ እኔ የሚያርግ አይመስለኝም። እያየሁን ነው በብዙ ልጆች ያለ ፕራንክ አያርግም። ፕራንክ ደግሞ እዛ አይገኝም። ወይም መዳም ፕራንክ አረጋት እንዴ ማለት ነው። አይገኝም። ጓደኛ የለም። ብዙዎቻችን ጓደኛ የለንም። ጓደኛ ያላችሁ ልጅ ፕራንክ አልተዘራረጉ። ወላሂ 2-3 ናቸው የምትሰሩ። እኔ ጓደኛ የለኝም፣ ማድረግ አልችልም። እና የኔ ውዶቼ መፍራት የለብንም። ከፈራን አይሰራም ኢትዮጵያ ጭራሽ። እና ሰብስክራይብ አትርሱ፣ ላይክ አትርሱ፣ አበረታቱን። የሚለቀቃችሁት ሁሉ ቪዲዮ አያለሁኝ።
እና የኔ ውዶች በጣም ነው የማመሰግነው። ሰብስክራይብ ያደረጋችሁኝ አመሰግናለሁ። ቪዲዮዬን ቢያንስ ከ4 ደቂቃ ድረስ 3 ደቂቃ 4 ደቂቃ ድረስ ሙሉን ባታውቁ አውልኝ ከቻላችሁ ሙሉ ሆነውልኝ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ሰላማችሁ ብዝት ይበልልኝ።